የመካከለኛው ምስራቅ ፍጥጫና የኢትዮጵያ ዕጣ ፈንታ። የመካከለኛው ምስራቅ ሀገራት የእስራኤልና የኢራን ጦርነት ዓለምን በስጋት እየናጣት ይገኛል። ይህ ጦርነት ከጂኦግራፊያዊ ርቀት ባለፈ በኢትዮጵያ ብሔራዊ ጥቅምና በፖለቲካዊ የደህንነት ሁኔታዎች ላይ የራሱን የቤት ስራ ይዞ መጥቷል። ኢትዮጵያ ከመካከለኛው ምስራቅ ሀገራት ጋር ያላት የረጅም ዘመናት ታሪክ ላይ የተመሰረተ ነው። በተለይ በንጉሠ ነገሥት አጼ ኃይለ ሥላሴ ዘመን ኢትዮጵያና እስራኤል የዳርቻ ሀገራት ጥምረት በሚባል ስትራቴጂ ወዳጆች ነበሩ። ይህ ስትራቴጂ በወቅቱ በአረብ ሀገራት ይደገፉ የነበሩት አክራሪ እንቅስቃሴ አራማጆችን ለመመከት የታለመ ነበረ። ኢራን እስከ 1979 አብዮት ድረስ የዚህ ጥምረት አካል የነበረች ሲሆን በአሁኑ ሰዓት የሁለቱ ሀገራት ጦርነት ኢትዮጵያን በሁለት ጎራዎች መሃል የሚገኝ የፍላጎት መድረክ እንዳያደርጓት ያሰጋል። ኢራን በየመን የሚገኙትን የሁቲ አማጽያን በጦር መሳሪያና በቴክኖሎጂ ትደግፋለች። እስራኤልን ለመጫን በሚል በቀይ ባህር ላይ የሚሰነዘሩ ጥቃቶች የኢትዮጵያን የውጭና የገቢ ንግድ በቀጥታ ይነካሉ። ኢትዮጵያ የምትጠቀመው የጅቡቲ ወደብም ለጥቃቱ ቅርብ በመሆኑ የኢንሹራንስ እና የትራንስፖርት ዋጋ መጨመር በኢትዮጵያ የኑሮ ውድነት ላይ ጫና እያሳደረ ይገኛል። ኢትዮጵያ ከሁለቱም ሀገራት ጋር የቆየ ግንኙነት ያላት ሲሆን ከእስራኤል ጋር በቴክኖሎጂ በደህንነትና በታሪክ የምትገናኝ ይሆናል። ከኢራን ጋር ደግሞ በንግድና በዓለም አቀፍ የዲፕሎማሲ መድረኮች ትገናኛለች። በሁለቱ ሀገራት መካከል ጦርነቱ ሲበረታ ኢትዮጵያ ከማን ጋር ትቆማለች የሚለው ጫና ከምዕራባውያንና ከምስራቃውያን ሊበረታባት ይችላል። እርሷ ግን በዲፕሎማሲያዊ ጥበብ ማለፍ ይኖርባታል። እስራኤልና ኢራን ተጽዕኖአቸውን ለማስፋፋት የአፍሪካ ቀንድን እንደ ሁለተኛ የጦር ግንባር ሊጠቀሙበት ይችላሉ። በተለይ በኤርትራ፣ በሱዳንና በሶማሊያ አካባቢ የሚኖራቸው የደህንነት መረብ ዝርጋታ ኢትዮጵያ በቀጣናው ያላትን የሰላም አስከባሪነት ሚና እና የውስጥ ደህንነትን ሊፈታተነው ይችላል። ኢትዮጵያ ከእስራኤል የምታገኛቸው ዘመናዊ የግብርና እና የመስኖ ቴክኖሎጂዎች በጦርነቱ ምክንያት ችላ እንደሚባሉ እሙን ነው። በአጠቃላይ የእስራኤልና የኢራን ጦርነት የሩቅ ጦርነት አይደለም። የቀይ ባህር ሰላም መታወክ፣ የነዳጅ ዋጋ መናር እና የቀጣናው የጂኦፖለቲካ መለዋወጥ ኢትዮጵያን የጥንቃቄ ዲፕሎማሲ እንድትከተል ያስገድዳታል።